ሰላም ጤና ይስጥልን። ቀመር ቴክኖሎጂ ነን። በዛሬው ቪዲዮ እንዴት እስካሁን ድረስ ኮምፒውተራችን ላይ ኮኔክት የሆኑ ጠቅላላ ዋይፋዎችን ፓስዋርድ እንደምናይ ነው። ማለትም አንድ ጊዜ ኮምፒውተራችሁ ላይ ኮኔክት የሆኑ ዋይፋዎች በጣም ብዙ ዋይፋይ የቀያየራችሁ ኮኔክት ልታደርጉ ይችላላችሁ። ከ5 ከ15 ጊዜ በላይ ዋይፋይ ኮምፒውተራችሁ ላይ ኮኔክት ሊሆን ይችላል። ነገር ግን የነዛን ዋይፋይ እስካሁን ድረስ ኮምፒውተራችሁ ላይ ኮኔክት የሆኑ ዋይፋዎችን ጠቅላላ ሊስት አመጥተው የነዛን ዋይፋይ ፓስዋርድ ማወቅ ከፈለጋችሁ በቀላሉ እንዴት ማግኘት እንደምንችል ነው በዛሬው ቪዲዮ የምናየው። መጀመሪያ ላይ ምን እናደርጋለን? እዚች ጋር ሲኤምዲ ላይ እንመጣና እዚች ሰርች ባር ላይ መተን ሲኤምዲ ብለን እንጽፋለን። ሲኤምዲ ልክ ሲኤምዲ ብለን ስንጽፍ እንዲህ ኮማንድ ፕሮምፕት ሲመጣ እዚህ ጋር ራን አስ አድሚኒስትሬተር ስንል እንደዚህ አይነት ብላክ ቦክስ ይመጣል። እንደዚህ አይነት ብላክ ቦክስ ይመጣል። ስለዚህ እንደዚህ አይነት ብላክ ቦክስ ከመጣን ታርጌታችን ምንድነው? መጀመሪያው ታርጌታችን ኮምፒውተራችን ላይ እስካሁን ድረስ ኮኔክት የሆኑ ወይ ደግሞ ኮምፒውተራችን ላይ እስካሁን ከገዛን ጀምሮ 10 አመትም 20 አመትም ይሁን ብቻ ኮኔክት ሆኖ ዋይፋይ እስካሁን ተጠቀምናቸውን የኮምፒውተራችንን ዋይፋይ እስካሁን ኮኔክት ሆኑትን ሊስቱን ማውጣት ነው። ስለዚህ እሱን ሊስት ለማውጣት ምንድነው የምናደርገው? ኔት ኤስኤች ስፔስ wlan ስፔስ show ስፔስ profiles እንደዚህ ብለን ጽፈን ኤንተር እንላለን። ልክ ኤንተር ስንል ይሄውና እስካሁን ድረስ የኔ ኮምፒውተር ላይ ኮኔክት የሆኑ የዋይፋይ ስሞችን እዚህ ጋር አመጥቶልናል። ይሄውና ቴክኖት ካሞን 20 አለ፣ እዚህ ጋርም አለ፣ አይቴል ኤ7 አለ፣ ቴክኖም አለ፣ ህዋዊ እዚህ ጋር አምሳሉ ምንም ይሄ ሁሉ ዋይፋይ እስካሁን ድረስ የኔ ኮምፒውተር ላይ ኮኔክት ሆኗል ማለት ነው እስካሁን ድረስ። ስለዚህ አሁን የኔ ታርጌት ምንድነው? ከነዚህ ዋይፋዮች ውስጥ አሁን ለምሳሌ የዚህ የአምሳሉ የሚባለውን ዋይፋይ ፓስዋርድ ማወቅ ብፈልግ ኮኔክት ሆኗል። አሁን ግን ኮኔክት ሆኖ ሌላ ዋይፋይ ነው። አሁን ለምሳሌ እዚህ ጋር ይኸውና ኮኔክት ያደረኩት ሌላ ዋይፋይ ነው። ይኸውና ሌላ ዋይፋይ ነው ኮኔክት ያደረኩት። ነገር ግን ይሄን ዋይፋይ ትቼ እኔ አሁን ከዚህ በፊት ከ5 አመት ይሁን ከ4 አመት በፊት በዚህ ዋይፋይ ኮኔክት አድርጌ የዚህን ዋይፋይ ፓስዋርድ ማወቅ ከፈለኩ ኮኔክት ማድረግ የግድ አይጠበቅብኝም። አንድ የኔ ኮምፒውተር ላይ ኮኔክት ስለሆነ በቀላሉ ማግኘት እችላለሁ ማለት ነው። ስለዚህ እሱን ለማግኘት ምንድነው የምናደርገው? ኔት ኤስኤች ስፔስ wlan ስፔስ show ስፔስ ፕሮፋይል ስፔስ ኔም ኮሎናል እዚች ጋር የዋይፋይን ስም እንጽፋለን። አሁን ለምሳሌ ታርጌቱን ዋይፋይ ይሄኛውን ነው እንበል። እቺኛውን ዋይፋይ ታርጌት ነው ብለን ብናስብ እቺን ዋይፋይ እንጽፋለን ስሟን አምሳሎ ከዛ ሁለት ኮቴሽን እንዘጋለን። ከዛን ስፔስ ከዛን ኪ ኢኮሎናል ክሊር እንደዚህ ብለን እንጽፋለን ማለት ነው። አሁን ታርጌቱ ምንድነው? የዚህ ዋይፋይ አሁን ስልኬ ላይ ኮኔክት አልሆነም። ኮምፒውተር ላይ ኮኔክት ነው ሌላ ዋይፋይ ነው። ስለዚህ የዚህ ዋይፋይ አንድ ጊዜ ኮኔክት ስለሆነ ግን አሁን ፓስወርዱን ማወቅ ከፈለኩ እንደዚህ ጽፈን ኤንተር። ልክ ኤንተር ስንል ይኸውና የዛን ዋይፋይ የዚህ የጻፍኩትን የዚህን ዋይፋይ ጠቅላላ ፕሮፋይል እዚህ ጋር ያመጣል። ይኸውና እዚህ ጋር ጠቅላላ አሁን ቨርሽኑን ያመጣል። ታይፑ ዋየርለስ ነው ይላል። ስለዚህ ዋይፋይ ነው ዋየርለስ ነው። ኔሙ ደግሞ የዋይፋይ ኔሙንና ይሄው እዚህ ጋር የዋይፋይ ኔሙን አምሳሉ ብሎ አስቀምጧል። እዚህ ጋር ብዙ አለ። እዚህ ጋር ስለ ዋይፋይ ብዙ ማወቅ ከፈለጋችሁ እዚህ ጋር SSID አይዲ ማለት የዋይፋይ ኔሙ ማለት ነው። ይሄኛው ዋይፋይ ኔሙ ይሄው SSID ይባላል። ይሄው እሱ ነው። እዚህ ጋር ኔትወርክ ታይፑም አለ። ብዙ ነገር ስለ ዋይፋይ ማወቅ ነው። የኛ ግን ታርጌታችን ምንድነው? የዚህን ዋይፋይ ፓስወርድ ማወቅ ነው። ስለዚህ ፓስወርዱ ደግሞ እዚህ ጋር ምንድነው? ይሄው ኪ ኮንቴንት ላይ ይሄው ፓስወርዱ አያችሁ 987844 ይሄው በቀላሉ የዚህ ዋይፋይ ፓስዋርዱን ስልካችን ላይ ኮኔክት ሆኖን በቀላሉ ማግኘት እንችላለን ማለት ነው። ኪ ኮንቴንት እሱ ነው ማለት ነው በቀላሉ። አሁን ለምሳሌ ከመጀመሪያው አሁን ለምሳሌ አንድ ዋይፋይ ደግሞ ድጋሜ ሌላ ላሳያችሁ። አሁን ለምሳሌ ዋይፋይ ታይፖችን ላምጣ። ይኸውና ከነዚህ ዋይፋይ ውስጥ አሁን ለምሳሌ ይኸው ከዚህ ዋይፋይ ውስጥ አሁን ለምሳሌ የትኛውን ዋይፋይ ላሳያችሁ? አሁን ለምሳሌ ይሄን ዋይፋይ ላሳያችሁ አይቴል ኤ7 አሁን ይሄ እዚህ ጋር ኮኔክት የሆነው ሌላ ዋይፋይ ነው። ይሄውና እዚህ ኮኔክት የሆነው ሌላ ዋይፋይ ነው። ይሄ ሌላ ዋይፋይ ነው ግን እዚህ ጋር ኮኔክት አልሆነም። አይቴል ኤ7 ኮኔክት አልሆነም። ከዚህ በፊት ከ2 አመት እና ከ3 አመት በፊት ኮምፒውተር ላይ ኮኔክት ያደረኩት ዋይፋይ ስም ነው። ግን አሁን ፓስወርዱን ማወቅ ብችል ምንድነው ማድረገው? ይሄው በቀላሉ ኔት ኤስኤች ስፔስ wlan ስፔስ show ስፔስ ፕሮፋይል ስፔስ
ኔም እኩል ይሆናል እዚህ ጋር ዋይፋይ ስም እንጽፋለን አይቴል A7 ኪ ከዛን ስፔስ ኪ ከዛን እኩል ይሆናል ክሊር ይሄው እንደዚህ ከጻፈን በኋላ ኢንተር አይታችኋል። ልክ ኢንተር ስንል ይሄው ነው ቨርሽኑ በሙሉ የዚህን ዋይፋይ ይሄው እዚህ ጋር የጻፍኩትን የዚህን ዋይፋይ ሙሉ ስታተስ ያመጣልናል። እዚህ ጋር ይሄውና ኔሙ አይቴል A7 ነው ይላል። ይሄው ኔም አይቴል A7 ነው። ከዛ ይሄው SSD ID ራሱ አይቴል A7 ነው። ብዙ አለ እዚህ ጋር ኮኔክቲቪቲ ሞዴሉም አለ እና ብዙ ማወቅ የምትፈልጉት ነገር ካለ እኛ ታርጌታችን ግን ዋይፋይ ፓስወርድ ነው። ስለዚህ ይሄው ኪ ኮንቴንት ዋይፋይ ፓስወርዱ ይሄው ከ1 እስከ 8 አያችሁ፣ ከ1 እስከ 8 በቀላሉ ማግኘት እንችላለን ማለት ነው። ስለዚህ እንደዚህ እያደረግን እዚህ ጋር ያሉትን የጠቅላላ ዋይፋዮችን ብንፈልግ እዚህ ጋር ጠቅላላ ዋይፋዮችን ይሄው እዚህ ጋር ጠቅላላ ዋይፋዮችን ማወቅ ብንፈልግ በዚህ ሜትድ እያስገባን አንድ ጊዜ ኮምፒውተራችን ላይ ኮኔክት ከሆነ ከዚህ በኋላ ሰዎችን ፓስወርድ መጠየቅ አያስፈልግም፣ በቀላሉ ማወቅ እንችላለን ማለት ነው። እንደዚህ አይነት ቪዲዮ እንዲደርሳችሁ ከፈለጋችሁ ቀመር ቴክኖሎጂን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ሳፖርት አድርጉኝ። አመሰግናለሁ።